ሰበር ዜና የተፈራው ነገር ደረሰ። የብልጽግናው አለቃ አብይ አህመድ ፕሬዝዳንት ሆነው ሊሾሙ ነው ተባለ። ህገ መንግስቱ ሊቀየር ነው። አዲስ አበባም ክልል እንድትሆን የብልጽግና ማዕከላዊ ኮሚቴ ውሳኔ ማሳለፉ ተሰምቷል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። የ2019 ዓ.ም ትምህርት ዘመን መስከረም 5 ቀን 2019 ዓ.ም ይጀምራል ተባለ። ዝርዝሩን ይዘናል። በሰነዶች ማረጋገጫ ንብረት ገዝተው ስም ያላዞሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ማሳሰቢያ ተሰጠ። መረጃውን ይዘናል። በአርባ ምንጭ ከተማ የ12 ዓመቷን የገዛ ሚስቱ እህትን አስገድዶ የደፈረው ግለሰብ በእስራት ተቀጣ። ተጨማሪ አለ። ከውጭ በተሰማ ሰበር መረጃ ናይጄሪያ ዜጎቼ ላጡት ንብረት ካሳ ፈልጋለሁ ስትል ደቡብ አፍሪካን ጠየቀች። ናይጄሪያ ህገወጥ ስደተኞችን ያነጣጠሩ የቅርብ ጊዜ ተቃውሞችን ተከትሎ አገሪቱን ለቀው ለወጡ ዜጎቿ ከደቡብ አፍሪካ መንግስት ካሳ እንደምትጠይቅ በጥብቅ አስታውቃለች። መረጃውን ይዘናል። የዓለም የነዳጅ ዋጋ መቀነሱ ተሰማ። አሜሪካና ኢራን በሆርሙዝ የባህር ወሽመጥ ዙሪያ በዶሃ ያደረጉትን ውይይት አዎንታዊ መሻሻል ማሳየቱን ተከትሎ የዓለም የነዳጅ ዋጋ መቀነሱ ተዘግቧል። ተጨማሪ አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያም አዲስ አበባ ከተማ ክልል ልትሆን ነው መባሉ ተሰማ። ህገ መንግስቱም እንዲቀየር ውሳኔ መተላለፉ ተገልጿል። ገዢው ብልጽግና ፓርቲ ከሰሞኑ በአዳማ ከተማ ሚስጥራዊነቱ የተጠበቀና በጸጥታ ኃይሎች እጀባ የተደረገለት የማዕከላዊ ኮሚቴ ስብሰባውን ማድረጉን እየተሰማ ነው። ፓርቲው በይፋዊ ገጹ ላይ ባያረጋግጥም ማዕከላዊ ኮሚቴው ለቀናት ስብሰባ መቀመጡንም የሚገልጹ መረጃዎች እየወጡ ይገኛሉ። አንዳንድ የወጡ መረጃዎች እንዳመላከቱትም ብልጽግና በዚህ ስብሰባው ህገ መንግስቱን ለመቀየር አዲስ አበባና ድሬዳዋ ከተማ አስተዳደርን ክልል ለማድረግ የመሬት ፖሊሲን ለመቀየር ስርዓቱን ከፓርላሜንታሪ ወደ ፕሬዝዳንት እንዲሆን መወሰኑ እየተሰማ ይገኛል። ፓርቲው ከፓርላሜንታዊ ወደ ፕሬዝዳንታዊ ለሚያደርገው የስርዓት ለውጥም በዋናነት የሀገራዊ ምክክር ኮሚሽኑን እንደ መሸጋገሪያ መሰላል ተጠቅሞታል ተብሏል። ሀገራዊ ምክክሩም ይህንን የጠቅላይ ሚኒስትር አብይ አህመድን የፕሬዝዳንትነት ስልጣን በይፋ ለማጽደቅ ሐምሌ 8 ቀን 2018 ዓ.ም ጉባኤ እንደሚቀመጥ ቀደም ብሎ ማሳወቁ ይታወሳል። እነዚህ መረጃዎችን በተመለከተ በመንግስት በይፋ የተረጋገጠ መረጃ ማግኘት ባይቻልም የማዕከላዊ ኮሚቴ ውሳኔዎች እውነተኛ ከሆኑ ግን በሀገሪቱ ላይ ማርሽ ቀያሬ ውሳኔዎች እንደሚሆኑ ይጠበቃል። የ2019 ዓ.ም ትምህርት ዘመን መስከረም 5 ቀን ይጀመራል ተባለ። የትምህርት ሚኒስቴር በመላ ሀገሪቱ ወጥነት ያለው የመማር ማስተማር ሂደት እንዲኖር ለማስቻል ያዘጋጀውን የ2019 ዓ.ም አጠቃላይ የትምህርት ዘመን ዓመታዊ ጊዜ ሰሌዳ ወይንም ካሌንደር ለክልሎችና ለከተማ አስተዳደር ትምህርት ቢሮዎች ማስተላለፉን አስታውቋል። በዚህ በወጣው የጊዜ ሰሌዳ መሰረትም የ2019 ዓ.ም ትምህርት ዘመን ምዝገባ ከነሐሴ 26 እስከ ጳጉሜ 5 ቀን 2018 ዓ.ም ይከናወናል ሲል ሚኒስትሩ ገልጿል። እንዲሁም መስከረም 5 ቀን 2019 ዓ.ም በይፋ ትምህርት ይጀመራል ተብሏል። በመሆኑም ክልሎች ይህንን የጊዜ ሰሌዳ ታሳቢ ያደረገ የቅድመ ዝግጅት ስራዎችን እንዲያከናውኑ ሚኒስቴሩ አሳስቧል። በሰነዶች ማረጋገጫ ንብረት ገዝተው ስም ያላዛወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠየቀ። ቀደም ባሉት ጊዜያት ከሪል ስቴት አልሚዎችም ሆነ ከግለሰቦች ጋር የቤት ወይንም የመሬት ግብይት ፈጽመው በሰነዶች ማረጋገጫ ብቻ የያዙና እስካሁን የስም ንብረት ዝውውር ያላደረጉ አካላት በአስቸኳይ ሂደቱን እንዲያጠናቅቁ ጥሪ ቀርቧል። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያኢ እንደገለጹት ግዢ ፈጽመው የስም ዝውውር ያላደረጉ ወገኖች ለከፍተኛ ጉዳትና ለአደጋ እየተጋለጡ ይገኛሉ ብለዋል። የስም ንብረት ዝውውር ዋና ዓላማ አንድ ግለሰብ ያፈራው ንብረት ለሌላ አካል የሚያስተላልፍበት ህጋዊ ስርዓት መሆኑንና የመጨረሻው መዳረሻ የይዞታ ማረጋገጫ ወይንም ካርታ ማግኘት መሆኑንም ኃላፊው አስረድተዋል። በመሆኑም ባለ ንብረቶች መብታቸውን ለማስከበርና ንብረታቸውን ከማንኛውም ህጋዊ ስጋት ለመጠበቅ ሲሉ ሳይዘገዩ ወደ መሬት ተቋማት በመቅረብ ሂደቱን እንዲያጠናቅቁ የከተማ አስተዳደሩ ጥሪ አቅርቧል።
በአርባ ምንጭ ከተማ የ12 ዓመቷን የገዛ ሚስት እህቱን አስገድዶ የደፈረው ግለሰብ በእስራት ተቀጣ። ተከሳሹ አቶ ሃይማኖት ዮሐንስ የተባለ ግለሰብ መጋቢት 13 ቀን 2018 ዓ.ም ሌሊት ሰዓቱ በውል በማይታወቅበት በአርባ ምንጭ ከተማ ሼቻ ክፍለ ከተማ ዶይሳ ቀበሌ ልዩ ስፍራው አሻም ሆቴል ጀርባ አካባቢ የባለቤቱ እህት በሆነች ታዳጊ ልጅ ላይ የግብረ ስጋ ድፍረት በደል በወንጀል መፈጸሙ ተገልጿል። ተከሳሹ ከእሱና ከባለቤቱ ጋር በአንድ ቤት በስራ አጋዥነት የምትኖረውን እድሜዋ 12 ዓመት የሆነችውን የግል ተበዳይን ባለቤቱ ለስራ በሄደችበት ምሽት አጋጣሚውን በመጠቀም የፖርኖግራፊ ወይንም ለቂዮሲ ፊልም በቴሌቪዥን በመክፈት እንድትመለከት ካደረገ በኋላ የግል ተበዳይ የለበሰችውን ልብስ አውልቆ በመራቢያ አካሏና በመቀመጫዋ በተደጋጋሚ ጊዜ የግብረ ስጋ ግንኙነት የፈጸመባትና ድርጊቱን ለሰዎች እንዳትናገር ያስጠነቀቃት ቢሆንም በድርጊቱ ምክንያት በግል ተበዳይ ላይ በተከሰተ ህመም ተበዳይ ጉዳዩን ለጎረቤት በመንገሯ የወንጀል ምርመራ ሂደቱ ተጀምሮ ለውጤት በቅቷል ሲል የአቃቢ ህግ መዝገብ አስረድቷል። የወንጀል ድርጊቱ መፈጸሙን ሪፖርት የደረሰው የከተማው ፖሊስ መምሪያ የሴቶችና ህጻናት ጉዳይ ልዩ መምሪያ ከአቃቢ ህግ ጋር በመቀናጀት የምርመራ መዝገቡን በሰውና በሰነድ ማስረጃ በማስደገፍ ክስ መስርቷል። ጉዳዩን የተመለከተው የአርባ ምንጭ ከተማ የመጀመሪያ ደረጃ ፍርድ ቤት ተከሳሽን ጥፋተኛ በማለትም በ20 ዓመት ጽኑ እስራት እንዲቀጣ ሲል ብይን ሰጥቷል። ከውጭ በተሰማ ሰበር መረጃ ናይጄሪያ ዜጎቼ ላጡት ንብረት ካሳ ፈልጋለሁ ስትል ጠየቀች። ናይጄሪያ ህገወጥ ስደተኞችን ያነጣጠሩ የቅርብ ጊዜ ተቃውሞችን ተከትሎ አገሪቱን ለቀው ለወጡ ዜጎቿ ከደቡብ አፍሪካ መንግስት ካሳ እንደምትጠይቅ አስታውቃለች። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ኪም ኢቢ ኢሞሙቲቲ ለቢቢሲ እንደተናገሩት ይህ ጉዳይ በሁለቱ መንግስታት መካከል በከፍተኛ ደረጃ ውይይት ይደረግበታል ብለዋል። በደቡብ አፍሪካ የናይጄሪያ ጊዜያዊ ከፍተኛ ኮሚሽነር አሌክዛንደር አጃዮ መንግስት በናይጄሪያውያን የተተወውን የንግድ ተቋማትንና ንብረቶችን መመዝገብ ጀምሯል ማለታቸውንም ቢቢሲ ዘግቧል። በቅርብ ሳምንታት ውስጥም ከ600 በላይ ናይጄሪያውያን ወደ ሀገራቸው ተመልሰዋል ተብሏል። የደቡብ አፍሪካ ባለስልጣናት ወደ ሀገራቸው የሄዱ ሰዎች በአገሪቱ ውስጥ በህገወጥ መንገድ ይኖሩ የነበሩ ናቸው ቢሉም ናይጄሪያ ግን ነገሩን አስተባብለዋለች። አንዳንድ ስደተኞችን የሚቃወሙ ቡድኖች ህገወጥ የውጭ ሀገር ዜጎችን የሚቃወሙ ሰልፈኞች በቀጣዩ ሳምንታት እንደሚቀጥሉ የተናገሩ ሲሆን ማክሰኞ ዕለትም በሺዎች የሚቆጠሩ ሰዎች ሳተፉበት የተቃውሞ ሰልፍ መደረጉ ይታወሳል። ሰልፎቹ በአብዛኛው ሰላማዊ የነበሩ ቢሆንም በውጭ ሀገር ዜጎች ላይ የተነጣጠሩና የተናጠል የጥቃት ክስተቶች ታይተውበታል ሲልም ቢቢሲ በዘገባው አክሎ አስነብቧል። በመጨረሻም የዓለም የነዳጅ ዋጋ መቀነሱ ተገለጸ። አሜሪካና ኢራን በሆርሙዝ የባህር ወሽመጥ ዙሪያ በዶሃ ያደረጉትን ውይይት አዎንታዊ ምላሽ ማሳየቱን ተከትሎ የአቅርቦት መቋረጥ ስጋት በመቀነሱ የዓለም የነዳጅ ዋጋ ለተከታታይ 3 ቀናት ቅናሽ አሳይቷል ተብሏል። በዚህ መሰረት የብሬንት ድፍድፍ ነዳጅ በ0.92 በመቶ ቀንሶ በባርሜል $7.91 የደረሰ ሲሆን የዩናይትድ ስቴትስ ዌስት ቴክሳስ ኢንተርሚዲየት ደግሞ በ0.8 6 በመቶ ቅናሽ በባሬል $67.99 ሆኖ ውሏል። ይህም ካለፈው የካቲት ወር ወዲህ የታየው ዝቅተኛ የዓለም ዋጋ ደረጃ መሆኑን ሮይተርስ ዘግቧል። የኳታር የውጭ ጉዳይ ሚኒስትር ውይይቱ መሻሻል ማሳየቱን ቢገልጹም በሁለቱ ወገኖች መካከል ዘላቂ ሰላም ለመፍጠር የሚያስችል ፍንጭ እስካሁን አልታየም ተብሏል። የአሜሪካና የእስራኤል የሁለቱ ሀገራት ቀጣይ ስብሰባ ከሐምሌ 9 ቀን 2018 ዓ.ም በኋላ እንደሚካሄድም የኳታር የውጭ ጉዳይ ሚኒስትር ይፋ አድርጓል። መረጃዎቻችን አበቃን። በሰላም ቆዩን።